የማንፈለግበት የማንከበርበት ለኛ የሚገባን አይነት ክብር የማይሰጠን ቦታ አንውልም አናድርም ነው ማለት ያለብን ለምን ሰው ስለሆነ የክብር ስለሚገባን ፈጣሪ የሰጠን ማንነት ስለሆነ ዘመድ ስለሆነ የመሳደብ የመናቅ ገንዘባችንን የመቀማት ገንዘባችንን የመክዳት የማመናጨቅ መብት የሰጠው የለም ዘመድ ስለሆነ ወንጀል የመፈጸም መብት የሰጠው የለም ዘመድ ስለሆነ እዚህ ላይ ወጥቶ እንዲረማመድብን ይፈቀደለት የለም እንደውም ዘመድ ነው የበለጠ ሊያከብረን የሚገባው ስለሚወደን የበለጠ አመታት ስለሚያቀን ዛሬ ከመጣ ባዳ ትላንትና የሚያቀን ዘመድ ነው የበለጠ ሊያከብረን የሚገባው አንዳንዶቻችን አለን አይደል አደባባይ እንከበራለን ስራ ቦታ እንከበራለን ጎረቤት ጋር ወይዘሮ እንትና አቶ ከሌ ወይንም ደግሞ ጋሽ እንትና እንባላለን ልክ ዘመድ ቤት ስንሄድ ግን ያዋርዱናል ይሰድቡናል ምንድነው አንተ ምንድነሽ አንቺ ብለው ዝቅ ያረጉናል አይደል ለምንድነው ስለሚቀኑ እድገታችንን መቋቋም ስለሚያቀታቸው አደባባይ ተከብረን በየጎዳናው ተከብረን ዘመድ ቤት ስንሄድ የኔ ያልናቸው ቦታ ጋር ስጋጋ ስንሄድ ዝቅ ከተደረግን አለመሄድ ነው እዛ እነዚህ ሰዎች ፍቅር አያውቁም እነዚህ ሰዎች ሰላም አያውቁም እነዚህ ሰዎች ምንም ነገር አያውቁም የሚያውቁት አንድ ነገር ምንድነው እኛን ዝቅ ማድረግና ከኛ መጠቀም ስለዚህ ሁላችንም የማንከበርበት የማንፈልግበት ለኛ የሚገባን ነገር የማይሰጡን ሰዎች ጋር ከመሄድ ከተቆጠብን ራሳችንንም ልጆቻችንንም ከጉዳት እናድናለን አለበለዚያስ ደጅ እንከበራለን አደባባይ ይጨበጨብልናል አደባባይ ጎበዝ ሰራተኛ ነው እሷኮ ጎበዝ ነች እሷኮ እንዲናት እየተባለ ጥሩ ነገር እናገኛለን ስጋዎቻችን ጋር ስንሄድ ግን ዝቅ እንደረጋለን አይምሮአችን ይጎዳል እዚህ ዝቅ ስንደረግ ያዩን ልጆች ስነልቦናቸው ይጎዳል ልጆቻችን አደባባይ ስንከበር ያዩ ሌላ ቦታ ስንከበር ያዩ